ሰላማዊት ሙሉጌታ ይባላል። ስራዬ ግብርና ነው። የምሰራውም የዶሮ እርባታ ነው። በፊት ይህን ስራ ከመጀመሪ በፊት አስተማሪ ነበርኩኝ። ከጓደኞቼ ጋር ተደራጅተን ነው ይህን ስራ አብረን መስራት የጀመርነው። ያው በተለይ ለሴቶች ልጅ ሲወልዱ አብዛኛውን ጊዜ ርቀው ሄደው መስራት ስለማይችሉ ያው እኔም እንደሌሎቹ እህቶቼ ርቄ መሄድ መስራት አልቻልኩም ነበር። ረጅም ጊዜ ቤት ውስጥ ቁጭ ብዬ ነበር እና በዚህ የተነሳ ያው ይሄ እድል ሲመጣ ከጓደኞቼ ጋር ተደራጅተን ይህን ስራ ጀመርን። ብዙዎቹን ስራ የሌላቸው እንደኔ ያሉ በተለያየ ስራ ዘርፍ የነበሩ ወይም ደግሞ ተምረው ስራ ያጡ ገብተው ወደዚህ ቢሰሩ ውጤታማ ይሆናሉ ብዬ ነው እኔ የምመክረው። እኔም በፊት ስጀምር 1000 ዶሮ ብቻ ነበረኝ። አሁን ግን 3000 ዶሮ አለኝ። በጣም ቅርብ ጊዜ ነው ግን ብዙ ውጤታማ ሆኛለሁ። 1 አመት አልሞላኝም። 1 አመት ባልሞላ ጊዜ ውስጥ ነው እነዚህን ዶሮዎች 1000 የነበሩትን 3000 ያደረኩት እና መስራት ይቻላል። ያው ግብርናን በዘመናዊ መልኩ መጠቀም ይቻላል። ይህንን ነው ማሳየት የፈለኩት። ምክንያቱም ይህ ካሜራ እኔ ቤቴ ስራ በሚኖረኝ ሰዓት አብዛኛውን ጊዜ እዚህ ነው ማሳልፈው። ግን ብዙ ስራ ቤቴ በሚኖረኝ ሰዓት ወይ ከልጆቼ ጋር ጊዜ ማሳለፍ ከፈለኩ እዛ ቤቴ ቁጭ ብዬ በዚህ ካሜራ ስልኬ ላይ አገናኝቼ ያው የሰራተኞቹ ቢሰሩትን ማየት እችላለሁ። ውሃ እየጠጡ እንደሆነ፣ ምግብ እየበሉ እንደሆነ፣ ምን እየተደረገ እንዳለ ቤት ቁጭ ብዬ ማየት እችላለሁ እና ግብርናን በዘመናዊ መልኩ መስራት እንደምንችል ለማሳየት ነው። ስለዚህ ብዙዎቻችን አሁን ግብርና ሲባል ኋላ ቀር አድርገን ነበር የምናስበው፣ ግን አይደለም። ግብርና ዘመናዊ የሆነ የተሻለ የሆነ እየሄደ ነው። ይህንን ደግሞ እድል የሰጡንን ይህን የስራ እድል ያመቻቹልን ወገኖችም ማመስገን እፈልጋለሁ። የሸገር ከተማን፣ የመልካኖኖ ክፍለ ከተማን፣ የተለያየ ዘርፍ የስራ ኃላፊዎችን ማመስገን እፈልጋለሁ። ምክንያቱም ይችላሉ፣ ይሰራሉ ብለው አምነውብን ይህንን እድል ስላመቻቹልን እነሱን ማመስገን እፈልጋለሁ።